ውድ የይቅርታ ሚዲያ ቤተሰቦች እንኳን ወደ ይቅርታ ሚዲያ በሰላም መጣችሁልኝ። ቻናሌን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ቤተሰብ ሆኖ ይጠቅማል ካላችሁ ለጓደኞቻችሁ አጋሩልን። ዛሬ የምንነጋገርበት ደግሞ ማንበብ ያለባችሁ አንድ በጣም ቆንጆ መጽሐፍ እጠቁማችኋለሁ። መጽሐፉ ምን ይባላል? ሚስጥሬን ላካፍላችሁ። ሚስጥሬን ላካፈላችሁ ነው ማለት ነው። ስለዚህ መጽሐፉ የተጻፈበት ወይም የመጽሐፉ መነሻ ሐሳብ ማህበረ ቅዱሳን ስማ ጽድቅ ጋዜጣ ላይ የሚወጡ አምዶች አሉ። ተከታዮች ወይም ስማ ጽድቅ ጋዜጣን የሚያነቡ ሰዎች እንዲመለስላቸው የሚፈልጉት ጥያቄ አለ። ማንኛውም ጥያቄ ያን ጥያቄ ይልካሉ። ያ የተጠየቀ ጥያቄ ደግሞ በስማ ጽድቅ ጋዜጣ ይመለሳል፣ ምላሽ ያገኛል ማለት። ስለዚህ የተለያዩ ጥያቄዎች ሲጠየቁ የሚወጡትም በተለያየ ጊዜና በተለያየ ሰዓት ነው ማለት ነው። ስለዚህ የተበታተነ ጥያቄ ነው ያለው። በዚህ ምክንያት እኒህ ጥያቄዎች ተሰባስበው በአንድነት ቢወጡ ለምዕመናን ወይም ለአንባቢዎች ትልቅ ትምህርት ይሰጣሉ ወይም ይጠቅማሉ ብለው በማሰብ በአንድነት ጥራዝ 1 ጥራዝ 2 እና ጥራዝ 3 የነበረውን በአንድ ላይ ጦታል ማለት ነው። ሚስጥሬን ላካፍላችሁ ብለው መጽሐፉ አጠቃላይ 355 ፔጅ ይሸፍናል። በውስጡ ደግሞ 4 መሰረታዊ ነገሮች ይዟል ማለት ነው። ስለዚህ እኒህን 4 መሰረታዊ ነገሮች እኛ ሁላችን ብናውቃቸው ለህይወታችን አስፈላጊ የሆኑና መሰረታዊ የሆኑ ነገሮች ማንኛውም ክርስቲያን ወይም ማንኛውም ህይወቱ የተስተካከለ ህይወት እንዲኖረው፣ የጠነከረ ህይወት እንዲኖረው፣ ህይወቱ በአለት ላይ የተመሰረተ እንዲሆን የሚጠቅሙ ምክር ሀሳቦች ናቸው። ይህ ማለት የሰው ልጅ ሚስጥሩን ራሱ መፍታት ሲከብደው ለሰዎች ያጋራል፣ ከሰዎች መፍትሄ ስለማይጠፋ ማለት። ስለዚህ ህዝጋ በሙሉ ጥያቄዎች ናቸው ያሉ። በመጽሐፍ ቅዱስ ጥቅስ እያዋዙ ምላሹን ይሰጣሉ። 4 መሰረታዊ ነገሮችን ይዟል። የመጀመሪያው ስለ እጮኝነት ነው። ስለዚህ እጮኝነትን መሰረት አድርገው የሚነሱ ጥያቄዎች በሙሉ በዚህ ምዕራፍ ተመልሰውበታል ማለት ነው። ስለዚህ ከእጮኝነት ጋር የተያያዘ ማንኛውም ጥያቄ እዚህ ጋር ተጠይቋል። እኒህ ጥያቄዎች ደግሞ የሌላው ሰው ሐሳብም የሌላ ሰው ሐሳብ የኛም ሐሳብ ነው። ስለዚህ አንድ ሰው እጮኝነት ጋር ተያይዞ የሚነሳበት ጥያቄ ካለ ይህን መጽሐፍ ቢያነበው ምላሹን ያገኛል ማለት ነው። ከዚህ ውስጥ አንድ ጥያቄ አነብላችሁና ምላሹንም አብረን እናነባለን ማለት ነው። ምን ይላል? ገና ስትጀምሩ ጥያቄ ቁጥር 1 በአንዲት ልጅ ላይ ዓይኔን ለማሳረፍ እፈልጋለሁ ይላል። ጥያቄ የ21 ዓመት ወጣት ሲሆን በ1985 ዓመተ ምህረት የ12ኛ ክፍልን አጠናቅቄ ያለ ስራ ተቀምጫለሁ። ለክርስትና ህይወቴም ቤተክርስቲያን እየሄድኩኝ ቃለ እግዚአብሔር እየተመገው በንጽህና ራሴን ጠብቄ በቅዱስ ቁርባን ተወስኛለሁ። በተፈጥሮዬ ሴቶችን ለማናገርና ለመቅረብ በጣም እፈራለሁ። ጥቂትና የቀረብኳቸውም ቢሆኑ ትዳር መመስረቻ ጊዜን ባይሆንም ነገሮችን ሁሉ ተስተካክለውልን ጋብቻ እስክንመሰርት አብረን ራሳችንን እየጠበቅን በጓደኝነት እንድንቆይ ስጠይቃቸው ወዲያው ይሸሹኝና ግንኙነታችን ይቋረጣል። በዚህ ምክንያት ፍራቻዬ ጨምሮ ሴት ልጅን ከወንድማዊ ግንኙነት ውጭ ላለመቅረብ ወስኜ ተውኩኝ። ስላለፈው ይህን ያህል ካልኩኝ ወደፊትም ሕግ እግዚአብሔርን በመጠበቅ ለመኖር እመኛለሁ። ለዚህም አጋዥ የምትሆነኝ ከሁሉም በላይ በመንፈሳዊ ሕይወት እኔን የምትመስል ጓደኛ እፈልጋለሁ። ይህንን ስል አሁኑኑ ትዳር መስርቶ በአንድ ጣሪያ ስር መኖር ማለት አይደለም። ምክንያቱም በትዳር ለመኖር ከሚያስፈልጉት ነገሮች መካከል የተወሰኑትን ማሟላት አልችልምና። በመሆኑም እግዚአብሔር ለዚያ እስኪያበቀኝ አሁን ያለሁበት የትኩስነት ዕድሜ 10 ቦታ እያየ ለምኞት አሳልፎ በመስጠት ከእግዚአብሔር ሕግ እንዳያስወጣኝ በአንዲት ልጅ ላይ ብቻ ዓይኔን ማሳረፍ እፈልጋለሁ። ለዚህም ማንኛውም መንፈሳዊና ወንድማዊ ምክራችሁን ለመቀበል ዝግጁ ነኝ። መለሱለት መልስ ይህን ይመስላል። ወንድማችን ከሁሉ አስቀድመን ግልጽነትህን እናደንቃለን። እስካሁን ባለ ሕይወትህ ከእህቶችህ ትንሽ ቁጣ ስለደረሰብህ ፍራቻ አድሮብህ
እነርሱን ላለመቅረብ እስከ መወሰን አደረሰህ። ዕድሜህም ስላልደረሰ የእግዚአብሔርም ጥበቃ ሊሆን ስለሚችል በስከዛሬው አካሄድህ ልትጽናና ልትደሰት እንጂ ልታዝን አይገባህም። ወደ አንተ ሕይወት ስንመጣ ግን በአሁኑ ሰዓት ትዳርን ለመመስረት ዝግጁ አይደለህም። ግን ደግሞ ስትደሰት አብራህ የምትደሰት ስታዝንም የምታጽናናህን ጓደኛ ትፈልጋለህ። ችግሩ ገብቶሃል። እንዳትታገሰው ደግሞ ያለህበት ዕድሜ ያስቸግርሃል። ይህ ደግሞ በብዙ ሰዎች የሚደርስ ነው። መፍትሄውም ከሁሉ በላይ በመንፈሳዊ ተጋድሎ፣ በጾም፣ በጸሎትና በስግደት ራስን ማድከም ነው። እንዲሁም አባቶች በጸሎታቸው እንዲያስቡህ አድርግ። ከሁለት አንዱ እንዲፈጸም፣ የመጀመሪያው የሚያስቸግርህን ፍላጎት እንዲገታልህ፣ ሁለተኛው ደግሞ ለአንተ ስራና እንዲሁም ለትዳር የሚያስፈልግህን ሰጥቶ የምትሆንህን የትዳር ጓደኛም እንዲያገናኝህ። በተረፈ በጾም በጸሎት እየተጋህ ከአባቶች ምክርና ቃለ እግዚአብሔር አትራቅ። ዲያብሎስን ተቃወሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ያዕቆብ 4:7። ስለዚህ ምንም ያህል ፈተና ቢበዛብህ ከእግዚአብሔር ቤት አትራቅ። ፈተናን ሁሉ ታግሰህ ራስን በመግዛት እስከ መጨረሻው ጽና። የዘመኑ ሰማዕትነትም ይህ ነው። በተጨማሪም እህቶቻችንን እንደዚህ አትፍራቸው። እንዳጋጣሚ የተወሰኑት ስላስደነገጡ ሁሉም እንደዚያው ናቸው ብለህም አትገምት። በጣም ትሑታኑ ካንተ ጋር ለመኖር ባይፈልጉም እንኳን በትህትናና ፍጹም በሆነ ወንድማዊ ፍቅር የሚያስረዱህም እንዳሉ አትዘንጋ። በተረፈ የዘመኑን ጾር ለማሸነፍ የግድ እጮኛ መያዝ አለብኝ ወይም ዓይኔን በአንዷ ላይ ብቻ ማሳረፍ አለብኝ ብለህ ባትደመድም መልካም ነው። ምክንያቱም እጮኛ መያዝ ብቻ ከዝሙት ሊጠብቅ አይችልም። የዝሙትን ጾር የማሸነፍ ዓላማን ማወቅ ወይም መወሰን፣ በመንፈሳዊ ተጋድሎ መበርታት፣ የንስሐን ምንነት ተረድቶ ንስሐ መግባትና ከቃለ እግዚአብሔር አለመለየት ያስፈልጋል። ቢቻል ለትዳር የምትሆንህን ለመምረጥም በመንፈሳዊ ሕይወትህ መብሰልና መረጋጋት አለብህ። ለእንደዚህ አይነቱ ውሳኔ ደግሞ ጊዜ ስለሚያስፈልግ የማይገባ ነገር ላይ እንዳትወድቅ፣ በመንፈሳዊ ሕይወትህ ተስፋ እንዳትቆርጥ የሚያደርግልህን በተስፋ ጠብቅ ይላል። ይህ ምዕራፍ 1 ላይ ስለ እጮኝነት የተነሱ ጥያቄዎች ውስጥ የመጀመሪያው ጥያቄ ነው። ሁለተኛው ምዕራፍ ደግሞ ከእጮኝነት በኋላ ስለ ጋብቻ መሰረት ያደረጉ ጥያቄዎች፣ ስለ ጋብቻ ሕይወት የተነሱ ጥያቄዎች የተመለሱበት። ሶስተኛው ምዕራፍ ስለ ክርስቲያናዊ ሕይወት መሰረት አድርገው የተጠየቁ ጥያቄዎች የተመለሱበት ነው ማለት። ስለዚህ ይህ መጽሐፍ ስታነቡ ስለ መንፈሳዊ ሕይወታችሁ ጥያቄ ካላችሁ የእናንተ ጥያቄ የሆነ ከዚህ መጽሐፍ ላይ የሌሎችም ጥያቄ ሆኖ የሌሎችም ችግር ሆኖ የተነሳ ስለሆነ ምላሹን ከዚህ ጋር ታገኛላችሁ። ይጠቅማችኋል ማለት ነው። አራተኛውና የመጨረሻው ስለ ክርስቲያናዊ ኑሮ በሚል የመጨረሻው ምዕራፍ ነው። ይህ ደግሞ የክርስቲያኖች ከሚኖሩበት አካባቢ አንጻር የጠየቁትን ጥያቄ ካላቸው ክርስቲያናዊ ኑሮ አንጻር ክርስቲያናዊ ኑሯቸው እንዴት መመስረት እንዳለባቸው፣ ክርስቲያናዊ ኑሮ ምን መምሰል እንዳለበት የሚያስረዳ ምዕራፍ ነው ማለት ነው። መጽሐፉን እንድታነቡት እጋብዛችኋለሁ። የመጨረሻው ይህ ነው። ቻናላችንን ላይክ፣ ሰብስክራይብ እና ሸር እያደረጋችሁ ቤተሰብ ሁኑ። ሰላም ሁኑ። ሚስጥሬን ላካፍላችሁ።